ቤንዚል ተወደደ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁልኝ? እንዴት ናላችሁልኝ? እግዚአብሔር ይመስገን። ቤተሰብ ምንድነው በዚህ ሳምንት ከተማዋ እንዳለ እኮ ነዳጅ ለመቅዳት የተሰለፈ መኪና ብቻ ነው የምታዩት። በተለይ ለአጋጣሚ የሆነ ቦታ ደርሳችሁ ስትመጡማ ታክሲ የሚባል ነገር አታገኙም። አረ ታክሲ ትላላችሁ። አሁን የከተማ አውቶቡሶች ብቻ አንዳንድ የምታገኟቸው። እስኪ ተመልከቱት፣ ይሄን ተመልከቱት እንዴት እንደሆነ። እንግዲህ ከዚህ ነዳጅ ማደያ ናፍጣ ለመቅዳት እዩት በደንብ ሰልፉ ከየት እንደሚጀምር እዩት። ይሄ ሁሉ ሰልፍ እዛ ድረስ፣ ከዛ ደግሞ ሲመለስ ዞሮ እዩት በደንብ በዚህኛው ሳይድ ዞሮ በጀርባ በኩል ነው መጥተው እዚህ ጋር የሚቀዱት። ሙሉ ጋስት እስከዛ ድረስ ሰልፍ ነው። ወዴት እየሄድ እንደሆነ ግራ ነው የሚገባው። አረ ጋይስ ይሄን መስሏችሁ ነው? ይሄ የአንድ ጋዝ ስቴሽን ነው የምነግራችሁ። ይሄኛውን ደግሞ ተመልከቱት ደግሞ ይሄኛውን። ይሄ ደግሞ ቱሉ ዲምቱ አካባቢ ነው። ቱሉ ዲምቱ ይኸው ተመልከቱት። ዝም ብላችሁ እዩትማ። ቱሉ ዲምቱ ነው። በቃ ዝም ብላችሁ እዩት። ቱሉ ዲምቱ ነው። እዩት፣ ዝም ብላችሁ እዩት። ቱሉ ዲምቱ ነው። በጣም የሚገርም አያልቅም ነው የምላችሁ። ከኋላ ከድልድዩ አልፎ ነው እኮ ከዚህ ከድልድዩ ታቁት ከሆነ ማለት ነው። ተመልከቱ እንግዲህ ተመልከቱ። ማይ ጉድነስ! አራ እነዚህ ደግሞ የኮንስትራክሽን መኪኖች ናቸው። ገልባጭ መኪኖቹ ምናምን ናቸው። በቃ አሁን ኮንስትራክሽን ቆሟል ማለት ትችላላችሁ። በዚህ ስራ ተመልከቱት። እንደዚህ ታጥፎ አደባባዩ ቱሉ ዲምቱና ወደ ቃሊቲ የሚወስደው መንገድ ላይ ታጥፎ ያለው ቶታል ነው ማደያው። ለሱ ነው እንግዲህ አስቡት። ይሄው እንደዚህ ዙሮላችኋል እንዳለ ገልባጭ መኪና ምናምን፣ ይሄ ሚክሰር ምናምን ናቸው እንዳለ በሙሉ አብዛኞቹ። እንደገና ደግሞ የጭነት መኪኖቹ ናቸው። ሞልቷል በቃ። እስኪ በእናንተ በኩል ያለውን ደግሞ ይኸውላችሁ ፎቶ እያስነሳችሁ እዛ ላይ እስኪ አስቀምጡልኝ። ኮመንት ላይ ደግሞ ያው ያያችሁትና የተመለከታችሁትን ማስገባት ትችላላችሁ። በእውነት በጣም የሚገርም ነው። ይሄ የአንድ ሳምንት ውጤት ነው ቤተሰብ። ይሄ ነገር አሁንም ኤክስቴንድ ካደረገ ከተራዘመ፣ ይሄ ጦርነት የማይበርድ ከሆነ በእውነት ነው የምላችሁ በጣም በተለይ ይሄ የነዳጅ መኪኖች እንደማይኖሩ ነው የምነግራችሁ። በቃ አሁንም ራሱ ቁመው ነው ያሉት። አብዛኞቹ ቁመው ነው ያሉት። 2 ቀን 3 ቀን እንዳለ ይሄን ያያችሁት አለ አይደለ? ሰልፉ አንድ የነዳጅ ማደያ ካለ 3 ኪሎ ሜትር 4 ኪሎ ሜትር ቆሞ ነው የምታያቸው። እንደዚህ ዙረው እንደገና ተራ ተሳልፎ እንደዛ ምናምን ቆሞ ነው ያለው። በቃ ይሄ ለ2 ሳምንት ለ3 ሳምንት ከሄደ በቃ እንደ አድርገውና ቢሆን በቃ ምንም ነገር የለም። ስራ ራሱ የሚሰራ ይመስለኛል። ይቆማል። አይገርም? አያችሁት አይደለ? ያለ ጦርነት አባቴ ያለ እንትን ጦርነት በቃ እዚህ ጦርነቱ እዚህ ተጀምሮልሃል። አረ አያስቅም፣ በእውነት አያስቅም። በጣም ከባድ ነው የሚሆነው ስራ። አሁን በእውነት ነው ማለት ተስቷችሁ መንገድ ወጣችሁ የሆነ በእንትን ሄዳችሁ ደርሳችሁ እንመለሳለን የሚለውን ነገር አታስቡት። በቃ ምንም ታክሲ የሚባል ነገር ታክሲ እንኳን አይታሰብም። ግን ባሶቹ አንዳንድ ባሶች አሉ። በቃ እነሱ ናቸው በቃ የሚያገለግሉት የከተማ አውቶቡሶች በቃ እነሱ ናቸው። እነሱን ተጋድለህ ወይም ተጋድለሽ ገብተሽ እንዴ በቃ ትንግንግ ብለሽ በቃ አረ በመድኃኒዓለም እናንተ ጋር ምን ይመስላችኋል? እስኪ ኮመንት ላይ ያሳውቁኝ።